ሰላም እንዴት ናችሁ? ጠበቃ ጌታሁን አያልቅበት ነኝ። እንግዲህ በዛሬው ዕለት ወደ እናንተ ይዤ የመጣሁት አንድ ሀሳብ በኢትዮጵያ የቤተሰብ ሕግ አንቀጽ 98 ላይ የሚገኘውን እንደ ባልና ሚስት አብሮ መኖር የሚለውን ሀሳብ ነው። በተለይም ሰዎች ከበፊትም ሆነ በአሁን ጊዜ በተለያየ ምክንያት ጋብቻ ሳይፈጽሙ የጋብቻ ውል ሳያደርጉ አብሮ የመኖር ባህል አለ። በተለይም ሁለት ያው ሴትና ወንድ ማለት ነው። የተለያየ የራሳቸው ምክንያት ይኖራቸዋል ጋብቻ የማይፈጽሙበት ምክንያት። ለምሳሌ በማዘጋጃ ቤት የሚደረግ ጋብቻ ለማድረግ የአካባቢው ነዋሪነት ነዋሪነት መታወቂያ የሌላቸው ሰዎች ሊሆኑ ይችላሉ። ወይንም ደግሞ በመሃላቸው ያለውን መተሳሰብን ፍቅርን ብቻ መሰረት በማድረግ የጋብቻ ውል ምን ያደርግልናል የሚል አይነትም አስተሳሰብ ይዞ ደግሞ አብሮ የሚኖሩ ብዙ ሰዎች በማህበረሰባችን ውስጥም በአካባቢያችንም ይገኛሉ። እና እንግዲህ ጋብቻ የሚፈጸሙባቸው ሶስት አይነት መንገዶች እንዳሉ ይታወቃል። በተለይም ይሄ በተለምዶ የማዘጋጃ ቤት ጋብቻ ብለን የምንጠራው ያው በቀበሌ ወይም በወረዳ ፊት ቀርበን የምናደርገው የጋብቻ አይነት ሲሆን፣ ሁለተኛው ደግሞ ያው የባህል ጋብቻ ነው። በባህላዊ መንገድ የሚደረጉ ጋብቻዎች ማለት ነው። ሰዎች እንደ ባህላቸው እንደ ራሳቸው ፍላጎት የሚያደርጉት የጋብቻ አይነት ሲሆን፣ ሌላኛው ሶስተኛው ደግሞ በሚከተሉት ሃይማኖት መሰረት ያንን የሃይማኖታቸውን መርህ ተከትለው የሚያደርጉት የጋብቻ ስነስርዓት በህግ እውቅና ያላቸው ሶስት አይነት የጋብቻ መንገዶች ናቸው። ነገር ግን ከነዛ ከሶስቱ ውጪ ደግሞ አሁን እንዳልኳቸው አይነት አብሮ መኖርን ያለ ጋብቻ ውል እንዲሁ አብሮ የሚኖሩ ሰዎችንም ደግሞ በህጉ ከለላ ለመስጠት በማሰብ እንደ ባልና ሚስት አብሮ መኖር የሚል የህግ ክፍል በቤተሰብ ህጋችን ተካቶ ይገኛል። እንግዲህ ግንኙነት በእርግጥ እንደ ሙሉ ጋብቻ አይቆጠርም በህጉ። በተለይም የጋብቻ ዝምድናንም አይፈጥርም፣ በዘመዳሞችም አያደርግም፣ በእነሱ ስር ያሉ ቤተሰቦችን ማለት ነው። ነገር ግን በተለይም በዋናነት ምንድነው ውጤት የሚኖረው ይህ አይነት ግንኙነት ከንብረት ጋር በተያያዘ ውጤት ይኖረዋል። በዚህ አይነት ግንኙነት 3 ዓመት እና ከዛ በላይ የኖሩ ሰዎች በዚህ አይነት ግንኙነት ውስጥ እያሉ ያፈሩት ንብረት እንደ ጋራ ንብረት ተቆጥሮ በጋብቻ ውስጥ እንዳሉ ተቆጥሮ ማለት ነው በዛ መሰረት ክፍፍል እንዲያደርጉ ይወሰናል ማለት ነው። ይሄን እንግዲህ በቤተሰብ ሕጉ አንቀጽ 102 ንዑስ አንቀጽ 1 ላይ የአይነት ግንኙነት ውስጥ ከ3 ዓመት በላይ አብረው የኖሩ ሰዎች በግንኙነት ወቅት እያሉ የሚያፈሯቸው ንብረቶች የጋራ ሀብት ይሆናሉ። ፍቺ በሚፈጠርም ጊዜ ደግሞ እነዚህ ሀብቶች ላይ የጋራ ክፍፍል የሚደረግበት ይሆናል ማለት ነው። ከዛ በተጨማሪ ደግሞ ምንድነው በዚህ ግንኙነት ውስጥ እያሉ ልጅ ከተወለደ ደግሞ ያው የህግ ግምት ሲወሰድ ልጁ አባቱ ሆኖ የህግ ግምት የሚወሰደው በዛ ግንኙነት ውስጥ ከሴቷ ጋር አብሮ የሚኖረው ሰው ይሆናል ማለት ነው። እንግዲህ ከነዚህ ከላይ ከጠቀስኩላችሁ ውጪ በኢትዮጵያ ህግ መሰረት እውቅና ያለው ሌላ አይነት ግንኙነት የለም። እና ስለዚህ በዚህ መሰረት ይሄንን ግንዛቤ እንድትወስዱበት በማሰብ ለዛሬ ወደ እናንተ ይዤላችሁ መጥቻለሁ ማለት ነው። ጠበቃ ጌታሁን ያልቅበት ነበርኩኝ። አመሰግናለሁ።